ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከምንጊዜም ሚዲያ ልዩ ዝግጅታችን ነው። በዚህ ዝግጅታችን በቅርቡ ድንገት ያጣነውን ተወዳጁን ባለሙያ ነፃነት ወርቅነህን በተመለከተ በዋነኛነት በቤተሰቡ ዙሪያ አሁን ስላሉት ጉዳዮችና ሌሎች ተያያዥ ነገሮች ቆይታ ለማድረግ ከባለቤቱ ንጹህ ዘር በላይነህና ከልጁ ማህሎን ነፃነት ጋር ቆይታ አድርገናል። በጉዳዩ ዙሪያ እስከ መጨረሻው አብራችሁን ቆዩ። በዚህ አጋጣሚ ቆይታ እንዲሳካ ጥረት ላደረጉ በዋነኛነት ኮሜዲያን ደረጀ ኃይሌ እንዲሁም አስናቀ ከፍ ያለ ምስጋና አለኝ። በጣም ነው ማመሰግነው ንጹህ ዘር እንዲሁም አህሎን በዚህ ቆይታችን ተባባሪ ስለሆናችሁ። የተገናኘ ነው በአሳዛኝ ሁኔታ ቢሆንም ፈቃደኛ ስለሆናችሁ ከልብ አመሰግናለሁ። በድጋሚ ፈጣሪ ያበርታችሁ። እኛም እናመሰግናለን። የተገናኘንበት አጋጣሚ አሳዛኝ ነው። በተለይ ነፂንም ያጣንበት መንገድ ያልታሰበና ድንገተኛ ነው። ከዚህ አንጻር የነበረው ሀዘን አጠቃላይ ሁኔታ ሁሉም ሰው የተከታተለው ነው። በዋነኛነት በዚህ ቆይታችን ለናነሳ የፈለግነው ከቤተሰቡ ጋር ከሀዘኑ በኋላ የተፈጠሩ ጫናዎች፣ ሌሎች ጉዳዮችን በተመለከተ ሀዘኑም ጋር ተያይዞ ይነሱ የነበሩ የተለያዩ ጉዳዮችን በተመለከተ እንዲያው ንጹህም በዋነኛነት ምንም አይነት ስሜትሽን የገለጽሽበት አጋጣሚ ስላልነበር እሱን እድል ለማመቻቸት ነው። እንግዲህ እንደ ነፃነት አይነት በሁሉም ልብ ውስጥ ኖረው ማለፍ የቻሉ ጥቂት ሰዎች ይመስሉኛል። ይሄ ሀዘኑ በትክክል የገለጸው ይመስለኛል። በስራዎቹ በነበረው ማህበራዊ ትስስር የሁሉም ሀዘን ሆኖ ነው ያለፈው። ያው ሁላችንም ወደዛው ምንሄድ ቢሆንም እንደ ነፃነት ግን በሁሉም ልብ ውስጥ ኖሮ ማለፍን የሚታደሉት ጥቂቶች ናቸው። በዚህ መጽናናት የሚያስፈልግ ይመስለኛልና በዋነኛነት ይሄንን ስንቅ አድርጋችሁ መጠንከር ያስፈልጋል ለማለት ነው። እንዲያው በዋነኛነት አሁን ማንሳት የምፈልገው ዋነኛ ጥያቄዎች በቀጥታ ከሀዘኑ ጋር የተያያዘውን ጉዳይ ከማንሳታችን በፊት እንዲያው ንጹህ ስላንችና ስለ ነፃነት በጥቂቱ ከትውውቃችሁ ጀምሮ ምን አይነት ባልስ ነው፣ ምን አይነት አባትስ ነው ለልጆቹ የሚለውን ጥቂት ብናነሳ። እንደሚታወቀው እኔ የሚዲያ ሰው አይደለሁም። በጣም ተቃራኒ የሆንን ሰዎች ነን። ባለቤቴ ነፂ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል እንዴት እንደምንተዋወቅ እንዴት አይዞሽ ይገባኛል ስሜትሽ። የኔ ህይወቴ ነበር፣ ጓደኛዬ ነበር። ቃላት አይገልጸውም። ቃላት የለኝም እሱን የምገልጽበት። ይቅርታ። አይዞን እዚህ ስሜት ውስጥ እንድትገቢ አይደለም በዋነኛነት ይገባኛል። ቀላል ነገር አይደለም። ግን እንዲያው ሀሳብሽ ድምፅሽም ባለመሰማቱ እንደ ሚስትም እንደ ቤተሰብም ልትገልጭ የምትፈልጊያቸው ሀሳቦች ይኖራሉ በሚል ግምት እንጂ አሁን ባለሽበት ስሜት በተሟላ መልኩ ሀሳብሽን የምትገልጭበት አቅም ጉልበት ይኖርሻል በሚል አይደለም። ግን በቻልሽው መንገድ ተረጋግተሽ እንደው ልትይ የምትፈልጊው ነገር ካለ በሚል ነው።
ምስጋና ብቻ ነው ያለኝ። ሀዘናችሁ ሆኖ እንደኔ ላዘናችሁ ከጎኔ ለቆማችሁ ለሁላችሁም ክብር ምስጋና አቀርባለሁ። ሌላ ነገር ምንም የምለው ነገር የለም። እግዚአብሔር ውለታችሁን ይክፈላችሁ። ለሁሉም ከሌ አልልም። ሁላችሁም አጠገቤ ለነበራችሁ ሰዎች ሁሉ እግዚአብሔር ምስጋናውን ይስጥልኝ። አመሰግናለሁ። አሜን አሜን። አይዞን ንጹህ ተጽናኝም ተበረታችም ማለቱ ቀላል ቢሆንም ስሜቱን ለመቻል ይከብዳል። እውነት ነው፣ ልክ ነሽ። ግን በወቅቱ ሁላችንም የሰማንበት መንገድ እጅግ አሳዛኝ ነበር። ምልሽ አሁን ማህበራዊ ትስስር ገጹን በስቷል። ሰውም ከቤተሰብ ቀድሞ ሀዘንን የሚያውጅበት የተለያዩ መንገዶች አሉና እንደው ሀዘኑን የሰማችሁበት ሁኔታ እንዴት ነበር? የነበረው አስቸጋሪ ሁኔታ አገር ቤት ደርሰሽ ለቀብር እስክትበቂ ድረስ ረጅም ጉዞ ነው ያደረግሽው። ብዙ ፈተና ይኖረዋል። አዎ ገና አልተቀበልኩትም። ይመጣል አገኘዋለሁ እያልኩ ነው የምጠብቀው። በስነ ስርዓት አልተሰናበትኩትም። ብቻዬን አላገኘሁትም። አሁን ነፂ የህዝብ ነው፣ ግን ለኔም የኔ ነበር። አጣሁት። ብቻዬን አላለቀስኩም። ሁሉም ከጎኔ ነበር። እኔ እንጃ ማለት እንዳለብኝ ራሱ አላውቅም። ይቅርታ፣ ንግግሬ ሊያስቀይማችሁ ይችላል። ይቅርታ። አይ ብዙ ሰው ይረዳል ብዬ አስባለሁ። በዚህ አይነት ትኩስ ሀዘን ውስጥ ሆነሽ ነው እንዲያው ስሜትሽንም እንድታጋሪ የተለያዩ ጥያቄዎች የሚነሱ ስለነበር እንደ ቤተሰብም እንደ ወዳጅም በሚል ነው ቆይታ እንዲኖረን እንጂ ከዚህ ስሜት መውጣት እንደማይቻል በዚህ አጭር ጊዜ ውስጥ እረዳለሁ። ሰዎችም ይረዳሉ ብዬ ተስፋ አደርጋለሁ። ከዛ ጋር ተያይዞ የሚነሱ ጥያቄዎችም ስለነበሩ አንዳንድ ጥያቄዎችም የእሷ ስሜት ምንድን ነው በዋነኛነት ያለችበት ሁኔታ በሚል ተነጋግረን ነው እንጂ ያለሽበትን እኔም ሁሉም ሰው ይረዳል ብዬ ተስፋ አደርጋለሁ። አመሰግናለሁ። እንዲያው ፈተናውስ ምን ያህል ነበር? ምክንያቱም ነፂ በተደጋጋሚ ተናግሮታል። እሱ ሙያውንም ስራውንም ቤተሰቡንም እኩል ይወዳል። ነገር ግን ደግሞ ሙያውን በዚህ ሙያ ላይ ሆኖ ነው መኖር የሚፈልገው እና ወደ ኢትዮጵያ የገባበትን አጋጣሚ እናውቃለን። አንቺ ደግሞ እናትነት፣ ሚስትነት፣ የርቀት ትዳር ፈተናና ችግሩ በስደት ምን ያህል ነበር ፈተናው? አላማ ነበረን ሁለታችንም ልጆቹ እስኪያድጉ ድረስ ትምህርታቸውን እዚህ ሀገር ሆነው እንዲከታተሉ፣ ትምህርታቸውን በጥሩ ሁኔታ ከተከታተሉ ማንኛውም ዓለም ላይ ሆነው ይሰራሉ የሚል እምነት ነበረን ሁለታችንም። ለዛ ነው እኔ ልጆቹን እዚህ ቁጭ ብዬ እዚህ ብሆንም ግን በየደቂቃው ትንንሽ ነገሮችን እንኳን ከሱ ጋር ነበር የምማከረው። በእነሱ ጉዳይ ራሳቸውን አመማቸው፣ ልውሰዳቸው ሐኪም ቤት አልውሰዳቸው፣ ይሄ ጥያቄ ራሱ ከሱ ጋር ነበር የምማከረው። ብቻዬን እዚህ በአካል ሆኜ ባሳደጋቸውም አንድ ላይ ነበርን። ሳንወያይ ምንም ነገር አድርገን አናውቅም። ይሄን ያጣሁት ባለቤቴን ያጣሁት የልጆቼን አባት ከባለቤትሽና ከልጆችሽ ጋር ተያይዞ እሱም የሚወጣቸው የነበሩ የቤተሰብ ኃላፊነቱን በተለያየ መልኩ ሙሉም ባይሆን የተለያዩ ወገኖች ሲገልጹ ነበር። ለቤተሰቡ ምን ያህል ፍቅርና ኃላፊነት ያለው ሰው መሆኑን በቅርብም ደግሞ በእርግጠኝነት የማያውቁ ሰዎች ስለማቅ እንደው ሌላው ሰው እንዲረዳ በሚል ነው ጥያቄዎቹን የማነሳው የበለጠ። ከዚህ አንጻር የነበረውን ጫና ልጆቹን በአግባቡ ለማሳደግ የነበረው አባታዊ ኃላፊነት
አሁን የተከሰተውን ችግር ይጠቁማል ብዬ አስባለሁ። ምክንያቱም እሱን ካጣችሁ በኋላ በርካታ ክፍተቶች፣ ሌሎች ጉዳዮች ሊፈጠሩ ይችላሉ የሚለውንም አብረን እንድናነሳ ነው። እንዲያው በዋነኛነት ከሀዘኑም ጀምሮ ምስጋናሽን አቅርበሻል፣ ግን ቢታወቅልኝም የምትይው ነገር ካለ ብዬ ነው። ምክንያቱም አንቺ ሀዘን ላይ ነሽ፣ ለቅሶ ላይ ነሽ። ሁላችንም የመሰለንን አስተያየትና ግምት ወይም ትችት እንሰነዝራለን በእያንዳንዱ ጉዳይ ላይ በአንቺም በባለቤትሽም በአጠቃላይ ቤተሰቡም ዙሪያ ከዚህ ሀዘን ጋር ተያይዞ ሀዘኑ የሁሉም ሆኖ ሁሉም ስሜቱን በጋራ ቢገልጽም የተለያዩ አስተያየቶች ደግሞ ይሰጡ ነበር። ከዛ አንጻር ለአስተያየቶቹ ሳይሆን ይሄን ደግሞ ሰው ቢያቅልኝ በእኔ በኩል ልታያቸው የምትችሉ ነገሮች ካሉ በዚህ አጋጣሚ ብታነሻቸው የሚል ሀሳብ ስላለኝ ነው። ሁሉም ወዳጆቹም አድናቂዎችም የተለያየ ሰውም የተለያየ ነገር ቢል ከሱ ካላቸው ፍቅር ነው። ማንንም አልቀየም፣ እንደዚህ ያላችሁ ብዬ ማንንም አልወቅስም። አመሰግናለሁ ካላችሁ ፍቅርና ለሱ ካላችሁ ክብር የተነሳ ነው። ማንም የተለያየ ነገር ቢል እና ምለምነው ልጆቼን በሰላም ላሳድግ እሱን አጥቼ ቢሆንም ለልጆቼ ልኑር። አብራችሁኝ ሁኑ። አመሰግናለሁ። ንግግር አልችልበትም፣ ይቅር በሉኝ። እሺ፣ አይዞሽ ንጹህ አይዞሽ። አሁን ከሀዘኑ በኋላ እንግዲህ ያለው ኃላፊነትም ጫናም ሁሉም ሰው ሀዘንም ቢኖረውም ለነፃነት የሚገርም ፍቅር ቢያሳይም ዞሮ መጨረሻ ደግሞ ከባዱ ነገር የሚያርፈው አንቺን ጨምሮ መላ ቤተሰቡ ላይ ነው። ህይወት ደግሞ ይቀጥላል። አድማጭ ተመልካቾቻችን እንግዲህ ንጹህን እንዲሁም ልጆቹን ጨምሮ የቤተሰብ ኃላፊነቱን ሲወጣ የነበረው በዋነኛነት እንወደው ነፃነት ነው። እያንዳንዱ አስፈላጊ ነገር ኢትዮጵያ ሰርቶ ከሚልከው ገቢ ጋም የተያያዙ ጉዳዮች ነበሩ። አሁን ቤተሰቡ ባለበት ሀዘንና አጠቃላይ ሁኔታ ነፂን የምንወድ ነፂን የምናከበር ሁሉ እሱ ለሌሎች ኖሮ በተግባር ያሳየውን ፍቅርና ትጋት ወይም የተግባር ፍቅር እኛም ለቤተሰቦቹ እንድናውል የማገዣ መንገድ ተዘጋጅቷል። ከዚህ ጋር በተያያዘ ስክሪኑ ላይ በምታዩት አካውንት ነምበር የተቻለውን እገዛና ድጋፍ እንድታደርጉ ፍቅራችሁን በተግባር እንድታሳዩ በዋነኛነት እንዲሁም በባለቤቱና በልጆቹም የተከፈተ ጎፈንድሚ አለ። እሱ ዛሬ ኢቢኤስን ጨምሮ በተለያዩ መገናኛ ብዙሃን እና የተለያዩ ታዋቂ ሰዎች የፌስቡክ ገጽም ሆነ እንዲሁም የማህበራዊ ድረገጾች ላይ ታገኙታላችሁ። በሱም የተቻላችሁን እገዛና ድጋፍ እንድታደርጉ ነው በዋነኛነት። ይሄ የፍቅራችሁ ለነፃነት የነበራችሁ አክብሮት መገለጫ ነው። ከዚህ ጋር በተያያዘ ንጹህ የምትጨምሪው ነገር ካለ ጭር አስተያየት፣ ሀሳብ በዚህ ዙሪያ ማለት ነው፣ በድጋፉ ዙሪያ። አመሰግናለሁ። እግዚአብሔር ይስጥልኝ ከማለት ውጭ ሌላ አልችልም። እግዚአብሔር አክብርልኝ፣ እግዚአብሔር ይስጥልኝ። ለሁላችሁም አመሰግናለሁ። እግዚአብሔር ነፍሱን ይማርልን። እስቲ መሀሉን አጭር ነገር ሊል ከቻለ ምናልባት መሀሉን አብሯት የቀረበው እናቱንም ለማበርታት ለማጽናናት ነው። አድማጭ ተመልካቾቻችን ይህን ግምት ውስጥ ከተቱልን። እንግዲህ ንጹህም ካለችበት ትኩስ ስሜትና ሀዘን አንጻር እንዲሁም ደግሞ ብዙ የመናገር የማውራቱም ልምድ የላትም፣ በቅርብ እንዳለ መረጃ ማለት ነው። ከዛ አንጻር በዚህ መንገድ ተረዷት። መሀሉን እንዲያው ስላባት ለህዝቡም የሚያስተላልፈው መልእክት ካለ አጭር እድል ለሱም ልስጥ። I want to say Abbat truly was a good man and the man I needed as a father. I want to say he was a great husband. He was always there
when I needed him. He was always there for my 2 little sisters as well. He was the man I needed to grow up to be the man I am today. አይዞን እግዚአብሔር ያበርታችሁ። አይዞን ጠንከር በል። እንግዲህ ንጹህም በርትተሽ ነማሎንን እንድታበረች ፈጣሪ አቅምና ጉልበት መጽናናቱን ይስጣችሁ። አሜን። ሁሉም ኢትዮጵያዊ ደግሞ ለነጻነት ያለውን ፍቅር በህልፈቱ እንዳሳየን ሁሉ ለቤተሰቡም ያለንን ድጋፍ እገዛ በጋራ ቆመን እንድናሳይ በፈጣሪ ስም ካደራ ጭምር መልእክቴን አስተላልፋለሁ። መጨረሻ ልትይ የምትችይው ነገር ካለ ንጹህ ዕድል ልስጥና መሰነባበት እንችላለን። እሺ፣ አመሰግናለሁ። በቃ ሀዘናችሁ ሆኖ ስላጽናናችሁኝ አመሰግናለሁ እና ባካችሁ የባለቤቴን የነጻነትን ስም አናጥፋው፣ ነፍሱን እናሳርፋት፣ ይብቃ። አመሰግናለሁ። እኔም በጣም ነው የማመሰግነው። ንጹህም ማሎትም ይሄንን ጉዳይ በዚህ ስሜት ውስጥ ሆናችሁ ግን እድል ሰጣችሁ የነጻነት ወዳጅና አፍቃሪ ለሆኑ ሁሉ ሐሳብ ለማጋራት በዚህ ስሜትና ሁኔታ ላይ ያላችሁ እድሉን ስለሰጣችሁ ከልብ ነው ማመሰግነው። ሁላችንም ደጋግመን እንዳልነው ለነጻነት ያለንን የተግባር ፍቅር እናሳይ። በተከፈተው አካውንትና ጎፈንድሚ የቻልነውን በማገዝ ነጻነት ለሌሎች የነበረውን የተግባር ፍቅር እኛ የምንድገመው መልእክታችን ነው። አድማጭ ተመልካቾቻችን ከነጻነት ወርቅነህ ባለቤትና ከልጁ ጋር ያደረግነው ቆይታ ይህን ይመስል ነበር። በዋነኛነት እንግዲህ ስክሪኑ ላይ በምታዩት የባንክ ሂሳብ ቁጥር ኦን ፖይንት ባንክ የባንክ ሂሳብ ቁጥር 46 68 66 38 28 ደግመዋለሁ 46 68 66 38 28 ከዛም Did you know that the